ዛሬ እንግዲህ የለግዠሪ ልብሶች ቢሃይንድ ዘ ሲን ላሳያችሁ። መጀመሪያ ከጸጉሬ ነበር የጀመርኩት። እንደታጠብኩኝ ወዲያውን ሲደርቅ እንደዚህ ጎፈሬ ነው የሚሆነው። ከዛ ስትሬትን አረግነው። የጸጉሩ አይዲያ ልጥፍ ያለ ፖኒቴል ነበረ። በጣም ነበረ የሚያምረው። ግን ይህን ሄር ስታይል ሪኮመንድ አላረጋችሁ። ሁሌ የምታረጉት ሄር ስታይል አይደለም፣ ይነቃቅላል ጸጉር። ከዛም ሴታፓችንን አስተካክለን ቀጥታ ወደ ፎቶሹት ነበር የገባ ነው እና የመጀመሪያው አውትፊት ችን ትመስላለች። በጣም ነበር የምታምረው። ግሪን ማይ ፌቨሪት ከለር እንደሆነ ታውቃላችሁ። በጣም ወደው ልብሱም ቤቱም ኤቭሪቲንግ በጣም ነበር የሚያምረው። ከዛ ሁለተኛ አውትፊቲን ደግሞ ቺ ትመስላለች። የቤቱን ኢንቴሪየሩን ደግሞ ተመልከቱት። አያምርም? ሁለተኛውንም አውትፊት በጣም ነበረ የወደድኩት። ጥቁር ሆኖ ግሎ የሚያደርግ በጣም የወደድኩት ቶፕም ነበረው። ያው እሱንም ይዘን ነበር የመጣ ነው። እንደምታዩት የተነሳውበት ነው እና ሁሉንም ሪዛልቶች ለቅላችኋለሁ። እናንተም ደግሞ የትኛው ቀሚስ እንደወደዳችሁት ኮመንት ሴክሽን ላስቀምጡልኝ። እኔ የመጨረሻውን ነው የወደድኩት፣ ጥቁሩን። አረንጓዴ የምወድ ብሆንም እችኛዋን ቀሚስ በጣም ወድጃለሁ። እና ደግሞ የሚገርመው ነገር ልክ እንደጨረስን መብራቱ ሄደ እና ዲዛይነሯ ደግሞ ወሲ ትባላለች። አንቲል ኔክስት ታይም ባይ